ሌላው መሰረተ ልማትን አፈጻጸም በተመለከተ ነው። በበጀት ዓመቱ የመንገድ ሽፋንን ከ34672.4 ኪሎ ሜትር ወደ 37654.39 ኪሎ ሜትር ለማሳደግ ታቅዶ 1971.5 ኪሎ ሜትር የጠጠርና የአስፋልት መንገድ የተገነባ ሲሆን 2.58 ሚሊዮን ብር በህብረተሰቡ ተሳትፎ የተሰባሰበው ተጨማሪ 585.28 ኪሎ ሜትር በመገንባት 67 እና 134 ቀበሌዎች እንዲገናኙ ተደርጓል። ከታቀዱ 826 ድልድዮች ውስጥ 634ቱን ወይም የዕቅዱን 77.3% ተጠናቀዋል። 19207.56 ኪሎ ሜትር ወይም የዕቅዱን 95.77 መንገዶች ተጠግነዋል። በትራንስፖርት ዘርፍ 11.5 ሚሊዮን ተሽከርካሪዎች አገልግሎት እንዲሰጡ ተደርጎ 205 ሚሊዮን በላይ ህዝብ የተጓጓዘ ሲሆን 59 መናኸሪያዎች የኢቲኬቲንግ አገልግሎት እንዲሰጡ ተደርጓል። ነገር ግን በበጀት ዓመቱ በ10,000 ተሽከርካሪዎች 169 አደጋዎች በመመዝገባቸው የሞት አደጋ በዚህ ዓመት ጭማሪ አሳይቷል። የትራፊክ አደጋ ቁጥጥር በቴክኖሎጂ ማጠናከር፣ የኢቲኬቲንግ አገልግሎት በሁሉም መናኸሪያዎች ማስፋፋት እንዲሁም ህገወጥ የትራንስፖርት እንቅስቃሴን አጠናክሮ መቀጠል ለመከታተል ለመቆጣጠር እንቅስቃሴ ማድረግ ያስፈልጋል።